ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ይህ ምልጃና እርቅ የአንድ ጊዜ የአንድ ቀን ብቻ አይደለም። እደግመዋለሁ። ይህ ምልጃና እርቅ የአንድ ጊዜ የአንድ ቀን ብቻ አይደለም። ጌታ ኢየሱስ አማላጃችን ነው ይማልዳል ሲል በጣም የሚቸግራቸው ሰዎች እንዳሉ አውቃለሁ፣ ግን ምንም ማድረግ አልችልም። ይሄን ማለታችን እኮ ነው። ጸሎቴን ያመላልሳል እያልኩ እኮ አይደለም። አንዳንድ ሰው ያቀለል ነው። በነገራችን ላይ የክርስቶስን ማላጅነት በጣም እንደዚህ ማለታችንን እንዴት የሚሉ ሰዎችን መረዳት አለብን። ለምን መሰለ? ታላቁ ንጉሥ ነው። እንዴት እኮ የሚያስብል ነው። እኛንም ተማላጁ እንዴት ነው የሚማለደው? አይገርምም? እነርሱ አይልም፣ በእርሷ አይልም፣ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። በስጋ ወራት እዚህ ምድር ላይ ሳለ ኢየሱስ ክርስቶስ የሰራው ስራ ስርየት ወይንም የኃጢአት ማስተስሪያ ስርዓት ወይንም የቤዛነት ስራ ሲሆን እሱ ከእግዚአብሔር ጋር ሰዎች ከፍርድ ለማምለጥና ከእግዚአብሔር ጋር ለመኖር የሚፈጽሙት የእርቅ ስነ ስርዓት ከእግዚአብሔር ጋር የምታረቅንበት የኃጢአት ስርየት የተቀበልንበት ስራ ሲሆን እሱ የምልጃ ስራ ሳይሆን የመስዋዕትነት ስራ ነው። መስዋዕት አቅራቢ ካህን ሆኖ ሳይሆን ኢየሱስ አሁን ነው በክህነት የገዛ ደሙን ይዞ ገብቶ እየታየ ያለው። በዛ ሰዓት ግን የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው እና ጊዜውን በደንብ እየበለታችሁ ካላጠናችሁ እነዚህ ሁሉ ባህሪያትና ስራዎች የሱ ቢሆኑም የሥራ ጊዜያቸውና ወቅታቸውን ባለመለየት የተደበላለቀ መረዳት እንዳይኖረን መጠንቀቅ ያስፈልጋል። ኢየሱስ ለዓለም ፈጽሞም አይማልድምም ማልዶም አያውቅም። እንደ ካህን በጸለይባት በዛች ምሽትም የጸለየው ኢየሱስ ለዓለም አልጸልይም በእኔ ስለሚያምኑት እንጂ ብሎ እንጂ የጸለየው በክህነት ጸሎት ለዓለማውያን አይጸለይም፣ ለዓለማውያን አይማልድም። ሊቀ ካህናት ኢየሱስ የኢየሱስ የምልጃ ስርዓት ከእግዚአብሔር ወንዶችና ሴቶች ልጆች ጋር የተገናኘ ወይንም ከካህናቱ ጋር የተገናኘ ነው። በኢየሱስ ምልጃ ዓለም መጠቀም አይፈቀድለትም፣ ዓለም መጠቀምም አይችልም። ኢየሱስም እዛ የቆመው ለዓለም ሊታይ አይደለም። ለዓለም ምንድን ነው የሆነው? ኢየሱስ ለዓለም አማላጅ ነው የሆነው ወይስ መስዋዕት ቤዛ ነው የሆነው? ቤዛ በጣም መለየት። ዓለም በመጀመሪያ በተሰቀለው ማመን አለባት። በተሰቀለው የመስቀል ሥራ የመሰዊያው አገልግሎት ያልተጠቀመ ሰው የእግዚአብሔርን ልጅ ደም የረገጠና ያክፋፋ እንደ ርኩስም የቆጠረ ሰው በኢየሱስ አማላጅነት ሲጀመር ኢየሱስ ለዓለም ስለማያማልድ ማለት ነው። የኢየሱስ ምልጃ ለካህናት ወይም ለአማኞች ብቻ ነው። ለዓለም መስቀሉ ቀርቧል። ለቤተ ክርስቲያን ካህን ቆሟል። በሚቀጥለው ጊዜ ግን ንጉሥ ሆኖ በክፉም በደጉም በሙታንም በሕያዋንም ላይ ይፈርዳል። ለዚህ በዚህ ሰዓት ላይ ያለው አገልግሎት ሙሉ አሁን ያነበብኩላችሁ ንባቦች በሙሉ ከአማኞች ጋር ብቻና ብቻ የተገናኙ ነው። ኢየሱስ ለዓለም አይማልድም። ኢየሱስ የሚማልደው ለካህናቶች፣ ለእግዚአብሔር ወንዶችና ሴቶች ልጆች አሁን ለሚበልጠው ቤተሰብ ነው። ዕብራውያን መጽሐፍ የሚበልጠው ቤተሰብ ለዛ ብቻ ነው። በእግዚአብሔር ቤት ላይ ነው የተሾመው በክህነቱ። ዓለም እስካሁን የእግዚአብሔር ጠላት ነው። በአንድ ነገር እንዲጠቀሙት እድል ተሰጥቷቸዋል። በምኑ? በመስቀሉ ስራ። ይሄን በግልጽ የሚያሳየን ደግሞ የብሉይ ኪዳኑ የመገናኛው ድንኳን መልክ ነው። የመገናኛው ድንኳን እዛ ውጭ መግቢያው ሜዳው ጋር ከግቢ እንደገባችሁ እዛ ሜዳው ጋር መሰዊያ ነው ያለው። ማንኛውም ኃጢአተኛ እንደመጣ የሚያገኘው መሰዊያ የታረደ በግ ነው የሚያው። በሰዓት የሚንጨረጨር የሚቃጠል እንስሳ ነው የሚያው። የፍርድ ቁጣ፣ የእግዚአብሔር የኃጢአት ጥላቻ ምን እንደሆነ በደንብ ሪማይንድ እንዲያደርግ ይደረጋል። እንደመጣ የሚያየው የሚንበለበል እሳት ነው። በትልቅ የነሐስ መሰዊያ ላይ እጅግ ያስፈራል። በዚያ ላይ ንጹህ የሆነ ነውር የሌለበት እንስሳ ይገደላል፣ ይቃጠላል። ለዚህ ኃጢአተኛው ያንን ነው የሚያው። ከዛ የመሰዊያው የመስቀሉ ስራ በኋላ እንዲህ ሲገባ እዚህ ውስጠኛው ክፍል ላይ
በዚህ በኩል መቅረዞች አሉ፣ 7 መቅረዞች አሉ። በዚህ በኩል ደግሞ ጠረጴዛ፣ የወርቅ ጠረጴዛ አለ፣ ገበታ ያለበት። ሊቀ ካህናቱ የሚገባው ውስጠኛው ክፍል ነው። ቅድስተ ቅዱሳን የሚባለው ታቦቱ ያለበት ነው። በዓመት አንዴ የሚገባበት ነው። ኢየሱስ ስለኛ አንድን መስዋዕት አቅርቦ ለዘላለም ቀድሶን በእግዚአብሔር ፊት መቆሙን የሚያሳይ ሲሆን ውጭ ያለው ሰው ያንን መጠቀም ግዴታው። ስለዚህ ያንን እኛ ተጠቅመናል። ምን? በመስቀሉ ስራ፣ በመሰዊያው አገልግሎት አምነን ተጠቅመን ነጽተናል። በደሙ ካህናቶች አድርጎናል። ስለዚህ የመስቀሉ ስራ ተጠቃሚዎች ነን። እዚህ ከገባን በኋላ ግን የሊቀ ክህነቱ ስራ ተጠቃሚዎች ነን። ዓለማውያን ግን ያንን አልፈው መስቀሉን ረግጠው መሰዊያውን ተላልፈው ዘለው መጥተው በሊቀ ክህነት ምልጃ አይጠቀሙ። ስለዚህ የኢየሱስ አማላጅነቱ ለአማኞች ብቻና ብቻ ነው። ይህን ማስተዋል ይፈልጋል። እኔ አባት ሆይ ለዓለም አልለምንም፣ ከዓለም ለሰጠኸኝ ለነዚህ ነው እንጂ እነዚህ ደግሞ ሰብከው ላመጧቸው ለእነርሱ ደግሞ ጸልያለሁ ብሎ ለሐዋርያቱና ለእኛ ነው የማለደው። ምልጃው ለአማኞች ነው። እነዚህ ቅድም ያልኩ ቃላቶች ጥብቅና፣ ዋስ መሆን፣ ምልጃ ወዘተ በሊቀ ክህነቱ ስራ የሚጠቃለሉ ናቸው እና የአንድ ሳንቲም 2 ገጽታዎች ናቸው። ጠበቃ ብትለውም፣ ዋስ ብትለውም፣ መካከለኛ ብትለውም፣ ስለኛ የሚታይ ብትለውም እነዚህ ሁሉ ተመሳሳይ ስራዎች ናቸው። ምንም ልዩነት የላቸው። ጌታ ኢየሱስ አማላጃችን ነው ይማልዳል ሲል በጣም የሚቸግራቸው ሰዎች እንዳሉ አውቃለሁ፣ ግን ምንም ማድረግ አልችልም። ይሄን ማለታችን እኮ ነው። ጸሎቴን ያመላልሳል እያልኩ እኮ አይደለም። አንዳንድ ሰው ያቀለል ነው። በነገራችን ላይ የክርስቶስን ማላጅነት በጣም እንደዚህ ማለታችንን እንዴት የሚሉ ሰዎችን መረዳት አለብን። ለምን መሰለ? ታላቁ ንጉሥ ነው። እንዴት እኮ የሚያስብል ነው። እኛንም እንዴ ተማላጁ እንዴት ነው የሚማለደው? አይገርምም? የማይሆነውን እኮ ነው ያደረገው። ሎጂካሊ እኮ ሴንስ አይሰጥም። እሱ ራሱ ተማላጅ አይደለም ወይ? ነው። ዳኛ አይደለም ወይ? ነው። ዙፋን ላይ ያለ አይደለም ወይ? ነው። እና ራሱ ተማላጁ ነው የሚማልደው። የስ ይሄ እኮ ነው አዲስ ኪዳንን ግሩም ያደረገው። ማይሞተው ሞተ። እንዴ ማይ ፍሬንድ፣ ማይሞተው ሞተ። ከዚህ የሚበልጥ ነገር አለ? መማለድ እኮ ቀላል ነው። ማይሞተው ሞተ። የፈጠራት እጅ ቸነከረችው። የፈጠራት እጅ ይዚህ ግባ ማትላት ቸነከረችው። ተቸነከረ። ምን ያልሆነው አለ ስለኛ? መማለድማ ምን ያልሆነው አለ ስለኛ? ማይራበው ተራበ። የሰማይ የምድር ፈጣሪ መጠጊያ አጣ። ስደተኛ ሆነ። በምድር ተንከራተተ። በምድረ በዳ ማቀቀ። እንዴ ይሄን ሁሉ አርጎ ያንን እንዴት ተረጥረዋለሁ? ያንን ሁሉም እኮ ማድረግ አልነበረበትም። እንዴት ነው ንጉሥ ሚንከራተተው? አይገርምህ? አተተ። እንዴት ነው አምላክ ደከመኝ ብሎ የሚተኛው? አይገርምህም? ይሄ እኮ በደም የተረጋገጠ ነው። ይሄ እኮ የአዲስ ኪዳን ጠርዝ ላይ ያለ ትምህርት ቢሆን እንደራደራለን። መሃሉን እንዴት አድርገን ይሄ ከሌለ ልኖር አልችልም። እኔ ትገቡ ይሆናል እናንተ ልኖር አልችልም። እንዴት ነው ታዲያ ክርስቶስ ማላጅ ነው? ጸሎቴን ከኔ ተቀብሎ ለአምላክ ነግሮ ከአምላክም ተቀብሎ ይሄ እሺ እንደፈለጋችሁ ይሄን እንደፈለጋችሁ እሱም አመላልስላችሁ ማለት እሱም አባታችን ሆይ ያላችሁ ጸልዩ ነው ያለን። ለራሱ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ ነው እንጂ ንገሩት ነው ያለው። እሱ አንኳኩ ነው እንጂ ያለን አስኳኩ አላለም። እሱም ማንኳኩ ይከፈትላችኋል፣ መዝገና አንኳኩ ይከፈትላችኋል፣ ጸልዩ ትሰማላችሁ፣ አድምጠን እሱ ይህ ምልጃና እርቅ የአንድ ጊዜ የአንድ ቀን ብቻ አይደለም። እደግመዋለሁ። ይህ ምልጃና እርቅ የአንድ ጊዜ የአንድ ቀን ብቻ አይደለም። ፈቅዶ ባቀረበው በስጋው ቁርባንነት እና ለዘላለም እንቀደስ ዘንድ ራሱን አንድ ጊዜ ለዘላለም በመሰዋቱ ለዘላለም የማትሻር የማትለወጥ መስዋዕትንም በመስራቱ ባቀረበው ጸሎት ባቀረበው ምልጃ በፈጸመው እርቅ ለቤተ ክርስቲያን ዘላለማዊ ስልጣን ሰጠ ይላሉ ዕብራውያን 7:21 እስከ 28፣ ዕብራውያን 10:9 እስከ 15 ያለውን ተመልከቱ ብለውናል። የኢየሱስ ክርስቶስ ምልጃ የሊቀ ካህንነት፣ የቤዛነት፣ የካሳ፣
በደል የሆነ የኃጢአት ስርየትና እምቢ የማይባል አይሆንም የማይሉት አስደናቂ የሆነ የሰው ልጆች ሕይወት የተመሰረተበት ነው። ይህም ምልጃ እስከ ዕለተ ምጽአት የሚሰራ ለመሆኑ አለቃ በገጽ 26 እንደዚህ ይላሉ። እኔ ስለነሱ እለምናለሁ። ዮሐንስ 17 ነው። እኔ ስለነሱ እለምናለሁ ያለው ቃሉ አሉ አለቃ። እኔ ስለነሱ እለምናለሁ ያለው ቃሉ ጊዜ የሚወስነው ሳይሆን እስከ ዓለም ፍጻሜ የሚሰራ ነው። ኢየሱስ ክርስቶስ ከማን ነው የሚያማልደን ምናምን የሚለው ጥያቄ የመጣው ወይም እንዴት ያማልዳል የሚለው ጥያቄ የመጣው ራሱን ኢየሱስ ክርስቶስን ካለማወቅ የመጣ። ኢየሱስ ክርስቶስ ማን ነው? እሱን ማንኛውም ሰው ከመለሰ በቃ ይማልዳል የሚለው መጀመሪያም ግራ አይገባው። ሲጀመር ኢየሱስ ክርስቶስ ማን ነው? ኢየሱስ ክርስቶስ ምንድን ነው? ፍጹም አምላክ ፍጹም ሰው አንድ እግዚአብሔር አለና በእግዚአብሔር ሰው መካከል ያለ መካከለኛው ደግሞ ስንት አለ? 44 አሉ። አንድ አለች። አይገርም? መጽሐፍ ቅዱስ እንዴት እንደሚቆልፍ ቁልፍልፍ ነው የሚያደርግ። የፍርድ ቀን ሰበብ የለም። እኔ እኮ አንድ አለ ካለ በኋላ እንዳትል እርሱም ሚላለ ሰው የሆነ ምን የሆነ እና ሰውነቱን ከካድክ አበቃለ። እሺ አንደኛ ጢሞቴዎስ 2:5 ለምትጽፈው ሰው በሰውና በእግዚአብሔር መካከል ያለው መካከለኛ ስንት አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ። ለዘላለም የሚኖር ስለሆነ ክርስቶስ ማለት ለዘላለም የሚኖር ስለሆነ። ለምን አባ ከሌ ለዘላለም አይኖሩም፣ መምሬ ከሌ ለዘላለም አይኖሩም፣ ንስሐ አባቶች ሁሉ ለዘላለም አይኖሩም። እና እርሱ ግን በሰውነት ማለት ነው ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖር ተነስቷል ከሙታን በሕይወት ይኖራልና። ስለዚህ ደግሞ አንቡልኝ በእነርሱ አይልም፣ በእርሷ አይልም፣ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። ዕብራውያን ምዕራፍ 7 ከቁጥር 24 ጀምሮ የማይለወጥ ክህነት አለው። ማን ነው ሊቀ ካህናት? ኢየሱስ ክርስቶስ ነግሬያለሁ። ኢየሱስ ክርስቶስ ካህን ሊቀ ካህናት ሰራዬ ኃጢአት ወደ ምሳሴ አበሳን ዘሞተ ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው። ሊቀ ካህናት ነው። ዓላማው ምንድን ነው? የሊቀ ካህናት ዓላማ እግዚአብሔር ሊቀ ካህናት እንዲኖር የፈለገበት። በብሉይም በእስራኤል ሕዝብ ላይ ሊቀ ካህን የሚባል ሰውዬ እየሾመላቸው ምንም እንኳን ለሊቀ ካህናቶቹ እግዚአብሔር ባይምልላቸውም ሊቀ ካህኔ ነው ብሎ ባያረጋግጥላቸውም ሊቀ ካህናቶች ከአሮን ጀምሮ እየሞቱ ክርስቶስ እስኪመጣ ድረስ በትንሣኤ አንተ እንደ መልከጼዴቅ ሹመት ለዘላለም ካህን ተብሎ እስኪሾም ድረስ በነበረው ለእስራኤልም ለጊዜው የሚጠቅሙ ሊቀ ካህናት ነበሩ። ሊቀ ካህናት ሁሉ ስለ ኃጢአት በጣም ወሳኝ ነገር ነው። ለምሳሌ አንዳንድ ሰዎች ማርያም ታማልዳለች፣ የትኛው በዓለም ላይ ያለ መጽሐፍ ቅዱስ ባይልም በጣም መጨረሻ እኮ በጣም ደፋሮች እኮ ነን። ሊቀ ካህናት ሁሉ ስለ ኃጢአት የምትለዋን ስለፈለኳት ማርያም ታማልዳለች ይሏል። አንተ ጥቅስ ስትል ወይን ጠጅ አልቆባቸው ወይን ጠጅ አልቆባቸው ድሮ ኢየሱስ ጋር እንግዲህ ማርያም ብዙ ነገር ታወራለች። ልጇ ነው። ብዙ ነገር በሕፃንነቱም ታዞ ሊሆን ይችላል። የቤተሰብ ብዙ ወሬ ብዙ ጨዋታ አለ እና ወይን ጠጅ እኮ አልቆባቸዋል ብላለች። አየህ እመቤታችን ታማልዳለች። ምልጃ ስለ ወይን ጠጅ ነው ስለ ኃጢአት ነው? ሲጀመር ምልጃ የሚገናኘው ከጠጅ ጋር ነው ከኃጢአት ጋር? ስለ ማህበራዊ ኑሮ ነው እንዴ ምልጃ? ሰርግ ቤት ስለጎደለና ስለሞላ ነገር ነው እንዴ ምልጃ? ምልጃ እኮ እኔና አንተ ልንወጣው ማንችለው፣ በምንም ልናካከሰው ማንችል፣ በምንም ልንፈውሰው ማንችል በሽታ አለና ኃጢአት የሚባል የወይን ጠጅ ማስቀየር ነው እንዴ ምልጃ?
ይሄማ የጌታ እናት ማርያም ከልጇ ጋር ስትኖር እኮ ብዙ ነገር እኮ ያወራል። ከዛ ውስጥ አንዱ የኢየሱስን ክብር ኢየሱስን በሰርግ ቤት ክብሩን ገለጠ ነው የሚለው እንጂ አማላጅነቷን ነገረ አይደል። ወይን ጠጁንም ቀየረ ክብሩንም ገለጠ ነው። ምልጃ ምልጃ ወይም መካከለኛነት ወይም የሊቀ ክህነት ሥራ ሁልጊዜ የሚገናኘው ከኃጢአት ጋር። ስለ ኃጢአት ነው ያወራል። ማርያም ስለ ኃጢአት ታማልዳለች ወይ? ለዛ ደግሞ የራሳቸው መጽሐፍ ውዳሴ ማርያም ይናገራል። ውዳሴ ማርያም ትርጓሜው እቺ ትንሿ ጁስ ይዞ የሚሮጧት አይደል። የሷ ትርጓሜ ያለ ከነሐሴ 1 እስከ 16 ይነበባል። ጧት መጽሐፉም አለ በየሰንበት ትምህርት ቤት ይኖራል። ቀስ ብለ ውዳሴ ማርያም ትርጓሜ ያለ ብለ ቀስ ብለ መዋሰብ አለኝ ልጅ አንብ ሲሉ ከፈት አርገ የሰኞም የማክሰኞም ከሮብ በስተቀር የሐሙስ የአርብ የቅዳሜ የእሁድ ማለቂያው ላይ ሄደ ሙሉን መቼስ አንባልልም፣ ግን መጨረሻው ላይ ሄደ ማንበብ ሁሉም ከሮብ በስተቀር ሁሉም የሚዘጉት ለምኝልን አልፋዋ ቢሆን ለምኝልን ማለት ነው። አይኗ ቢሆን አምሮን ለቦን ሳይብን አሳድርብን ማለት ነው። ልመና ግን እንኳን በሷ በሌሎችም የለባቸውም። ድሮ በጸለየችው ጸሎት ታስምረን ይሆናል እንጂ እና በቀደመው ልመናዋ ታስምረን ይሆናል። አለቀኩ 6 ጊዜ ነው የጻፈው። እኔ እያነበብኩ ሁሉ አይገባኝ። አሁን ራሱ እያወራው ያልገባው ምን ማለት ምንም እያነበብኩ አልገባኝ። ጓደኛዬ ነው እስቲ አንብ ይለኛል። እስቲ በለው አይኗ ቢሆን አምሮን ለቦን ሳይብን አሳድርብ ማለት ነው። አልፋ ቢሆን ለምኝልን ማለት ነው። ልመናስ እንኳን በሷ በሌሎችም የለባቸውም። በቀደመ ልመና ታስመራ ይሆናል እኮ ምን እያልክ ነው? በቃ ምን ያው በቀደመ ልመና እኮ በለው መቼ ምን እያለ ነው? ልመና በሷ የለባትም እያለ እኮ ምን እያለ ነው? የለባትም እያለ ነው። በኋላ አንተ ምትለው ቆይተ ነው እድ አትለምንም እኮ ነው የሚለው። ታዲያ የድሮ ከሆነ እንደሆነ በሕይወት እያለች የጸለየችው ካለ በሱ ካልሆነ በስተቀር እንጂ አሁን አትመልድም ይላል። እያነበብክም ይዘሃልና ከባድ ነው። ሊቀ ካህናት ሁሉ የፈለኩት ይሄንን ነው። የማርያም ጉዳይ የወይን ጠጅ ማስቀየር ከሊቀ ክህነት ከምልጃ ጋር አብሮ መጀመሪያ ሊቀ ካህናት ጾታው ወንድ መሆን አለበት። ይሄም መታወቅ አለበት። አማላጅ ማለት ነው። ሊቀ ካህናት ማለት አማላጅ ነው፣ መካከለኛ ማለት ነው። አማላጅ መጀመሪያ ወንድ መሆን አለበት። ጾታ ራሱ ሴትነት ራሱ አይፈቅድም። ወንድ መሆን አለበት። ከወንድም ሊቀ ካህናት መሆን አለበት። ወንድ ሁሉ ደግሞ አያማል ደግሞ አቡዬ ወንድ ናቸው እንዳትሉ። ከወንድም ምን መሆን አለበት? ሊቀ ካህናት መሆን አለበት። ከሊቀ ካህናትም ሊቀ ካህኔ አንተ ነህ ብሎ ቀጥታ ማን የሾመው? እግዚአብሔር የሾመው መሆን አለበት። ሊቀ ካህናት ምን ነው? ሊቀ ካህናት ትርፍ ያለው አይደል? ሊቀ ካህናት ጎበና ያለው አይደል? ሊቀ ካህናት እንዳትለኝ፣ እግዚአብሔር ሊቀ ካህኔ ያለው። ሊቀ ካህናት ሁሉ ስለ ኃጢአት መባና መስዋዕትን ሊያቀርብ የፈለኩት ምንድነው? የሊቀ ካህናት እግዚአብሔር ለኛ የሚሾምበት ዓላማ መኖር አለ። ዓላማው ምንድነው? የሊቀ ካህናት ይባል ይኸው ቀጥሎ ያለው ከሰው ተመርጠው ነው ተመርጠው ስንት ነው? ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ማናቸውም ከእግዚአብሔር ጋር በሚያገናኝ ኬዝ በየትኛውም መንፈሳዊ ፋይሎቻችሁ በየትኛውም የናንተ ጉዳይ ከእግዚአብሔር ጋር በተገናኘ ያለ ከመንፈሳዊ ዓለም ጋር በተገናኘ ባለ በየትኛውም ኬዝ ላይ ለእግዚአብሔር በሆነው ነገር ሁሉ ለሰው ነው። ስለሰው ለሰው ይሾማል ነው። ስለሰው ይሾማል። ስለሰው ባጭሩ እዛ የቆመው የራሱን ምንም ሊሰራ አይደለም። እዛ የቆመው ሙሉ በሙሉ ስላንተ ሊሰራ ያንተ ዋስ ነው። ያንተ ወኪል ነው። አባ ብለህ ከመሬት ስትጮህ እግዚአብሔር አቤት ልጄ ብሎ ቀና ሲል አንተና የሚያየው እሱ ስለ ሰው ነው የቆመው። ለራሱ ምን ሊሰራ ይገባል? ለራሱ ኃጢአት የለበት፣ ድካም የለበት፣ አብ የተደሰተበት ነው። ያስፈልጋል። ዕብራውያን 9 ቁጥር 24 እንደሚናገር አሁን ስለ እኛ ሊታይ ወደዚያ ቀዳሚ ሆኖ ገብቷል። ስለኛ ሊታይ። ለዚህ የሊቀ ክህነት ዓላማው ከረጅም ባጭሩ ምንድነው ሲባል
ከሰው መሃል ተመርጦ የእግዚአብሔር በሆነው ነገር ሁሉ ላይ ስለማን የሚሾም ነው? ስለሰው። ኦኬ ዋሳለን ተወካያለን። እስቲ ተወካያለኝ የዛሬው 2000 ዓመት ፍርድ ቤቱ አቅም እንደሌለኝ አውቆ በዚያ ጠበቃ ሾሞልኛል። ገንዘብ እንደሌለኝ አይቶ አቅም እንደሌለኝ አይቶ ታላቁ ሸንጎ ጠበቃ ሾሞልኛል። እንደዛ ነው ሰዎች አቅም ሲያንሳቸው አቅም የለኝም መንግስት ያቁምልኝ ነው ምናን ይላሉ አይደለም። እግዚአብሔር በሌለህበት ጠበቃ ቆመ። ምን ሲባል ከመጣህም በኋላ አቅም እንደሌለህ ያውቃል። እንኳን ሳትመጣ በሌለበት መተስ ምን ከመጣል እንዴት ነው ጠበቃ ላቁምልህ ቢል እግዚአብሔር ትከፍላለህ፣ ትችላለህ። ስለዚህ እግዚአብሔር አየና አሰበና ምንም ማንፈጥር ካልተፈጠረልን ምንም ማንፈጥር ካልተደረገልን ምንም ማድረግ ማንችል እንደሆነን ሲያቅ በጊዜ በሌለንበት ሳያመካከረን ጠበቃ ቆመልን።